ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዛሬ ትምህርታችን ደግሞ ከነ ጀምረው እስከ ፐ እና እንዲሁም ዲቃላ ሆሄያትን አማርኛ በእንግሊዝኛ የማሳያችሁ ይሆናል ማለት ነው። ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ እናስችላችኋለን። በኦንላይን እናስተምራችኋለን። እንዲሁም ህጻናትን ማስተማር ፈልጉ ወላጆችን በተመሳሳይ ያናግሩን። ቀጥታ ወደ ትምህርታችን ስንሄድ እንግዲህ ዛሬ ክፍል 2 ከነ ጀምረን ያሉትን የምናይ ይሆናል ማለት ነው። ይቺ ማን ናት? ነ ናት። ነ ናት። ነ ለማለት ማንና ማን ይሆናሉ? ኤን ኢ ነ። ኑ አይደለች እቺ። ኑ ለማለት ኤን ዩ ኒ ስትሉ ማንና ማን ይሆናሉ? ኤን እና አይ ኒ ይባላል። ኒ ዘን ና ለማለት ደግሞ ማንና ማን ይሆናሉ? ይኸው እቺ ና ለማለት ና ኤን ኤ ና። ኔ ለማለት ኤን አይ ኢ ኤን አይ ኢ ኔ። ን ለማለት ደግሞ ማን ይሆናል? ኤን ብቻ ኤን። ኖ ስትሉ ኤን እና ኦ ኤን ኦ ኖ ይሆናል። በመቀጠል እቺ ኘ ናት አይደለ? ኘ ለማለት ጂ ኤን ኢ ኘ። የኘ ተነባቢዋ ጂኤን ናት። የመጀመሪያ ፊደል አናባቢ ኢ ጂኤን ኢ ኘ። ኙ ለማለት ማን ማን ይሆናል? ጂኤን ዩ ኙ። ኝ ለማለት ማን ማን ይሆናል? ጂኤን አይ ኝ ለማለት። ኛ ለማለት ማን ማን ይሆናል? ጂኤን ኤ ኛ። ዘን ኘ ለማለት ማን ማን ይሆናል? ጂኤን አይ ኢ ጂኤን አይ ኝ። ኝ ስትሉ ማን ይሆናል? ጂኤን ጂኤን። ኞ ለማለት ማን ማን ይሆናል? ጂኤን ኦ ጂኤን ኦ። ዘን ይቺ ማን ናት? አ ናት። አ ለማለት ማን እንጠቀማለን? ኤ ናት። አ ኤ ናት። ኡ ለማለት ኡ ማለት ዩ ያው ኢ አይ ያው አ ያው እቺ ኤ አ ናት። ኤ ለማለት ኢን እንጠቀማለን። ኤ ስትሉ አይ አይ። ኦ ለማለት ኦ ይሆናል። ኦ። እሺ በመቀጠል ይቺ ማናት? ከ ናት አይደለ? ከ ለማለት ኬና ኢ ኬ ኢ ከ ነው። ከ። ሁ ለማለት ምን ይሆናል? ኬ ዩ ኬ ዩ። ኪ ለማለት ማን ይሆናል? ኬ አይ ኬ አይ። ካ ለማለት ማን ማን ይሆናል? ኬ ኤ ኬ ኤ ኬ ኤ። ኬ ለማለት ደግሞ ማን ማን እንጠቀማለን? ኬ አይ ኢ ኬ አይ ኢ ኬ አይ ኢ ኬ። ኬ ስንል ማን ይሆናል? ኬ እና ኬ ብቻ ኬ ብቻ። ምክንያቱም ስድስተኛ ፊደል ነው። ሆ ለማለት ማን ይሆናል? ኬ እና ኦ ኬ እና ኦ ሆ እንላለን። በመቀጠል ወ ነው። ወ ለማለት ማን ማን ይሆናል? ደብሊው ኢ ወ እንላቸዋለን። ው ስንል ደብሊው ዩ ደብሊው ዩ ው። ዊ ስንል ደግሞ ዊ ስንል ማን ይሆናል? ደብሊው አይ ዊ። ዋ ስንል ማን ማን ይሆናል? ደብሊው እና ኤ ዋ ደብሊው ኤ። እሺ ዌ ስንል ደግሞ ማን ማን ይሆናሉ? ደብሊው አይ ኢ ዌ ደብሊው አይ ኢ። ው ስንል ማን ማን ይሆናሉ? ደብሊው ብቻ። ዎ ስንል ደግሞ ሰባተኛ ደብሊው ኦ ይሆናል። ደብሊው ኦ። በመቀጠል ዘ ነው። ዘ ዘ ለማለት ዜድ ኢ ዘ። ዙ ስንል ምን ይሆናል? ዜድ ዩ። ዚ ስንል ዜድ አይ ዛይ ዚ። ዛ ስንል ማን ይሆናል? ዜድ ኤ ዜድ ኤ። ዜ ስንል ማን ይሆናል? ዜድ አይ ኢ ዜድ አይ ኢ። ዝ ስንል ማን ይሆናል? ዜድ ብቻ። ዞ ለማለት ማን እንጠቀማለን? ዜድ ኦ ዞ ዞ ዜድ ኦ። በመቀጠል ይቺ ማን ናት? ዠ ናት። ዠ ለማለት ዜድ ኤች ኢ ዠ ዜድ ኤች ኢ ዠ። ዡ ስንል ዜድ ኤች ዩ ዡ።
ዢ ስንል ዜድ ኤች አይ ዢ ዣ ለማለት ማን ይሆናል? ዜድ ኤች ኤ ዜድ ኤች ኤ ዤ ስንል ዜድ ኤች አይ ኢ ዥ ስንል ማን ይሆናል? ዜድ ኤች ብቻ ዦ ስንል ማን ይሆናል? ዜድ ኤች ኦ ዦ በመቀጠል ይቺ ማናት? ደ ናት። ደ ስንል ዲኢ ነው። ዲኢ ደ ዱ ስንል ማን ይሆናል? ዲዩ ዲዩ ዲ ለማለት ዲአይ ዲ ዳ ለማለት ማን ይሆናል? ዲኤ ዲኤ ዴ ለማለት ማን እንጠቀማለን? ዲአይ ኢ ድ ስንል ማን ይሆናል? ዲ ብቻ ዶ ስንል ደግሞ ማን ይሆናል? ዲኦ ዶ ዶ ዲኦ ይሆናል ማለት ነው። ወደ ቀጣዩ ስናልፍ ይቺ ማናት? ጀ ናት አይደለ? ጀ ለማለት ጀ ኢ እንላለን። ጀ ኢ ጀ ጁ ስንል ጀ ዩ ጁ ጀ ዩ ጁ ጂ ስንል ማን ይሆናል? ጀ አይ ጀ አይ ጂ ጃ ስንል ማን ይሆናል? ጀ ኤ ጀ ኤ ጄ ስንል ማን ይሆናል? ጀ አይ ኢ ጀ አይ ኢ ጂ ለማለት ማን ናት? ጀ ብቻ ጀ ብቻ ጆ ስንል ጀኦ ጆኦ እሺ ገ አይደለች እቺ ገ ስንል ጀ ጂ ኢ ጉ ስንል ጂ ዩ ጂ ስንል ማን ይሆናል? ጂ አይ ጂ አይ ጋ ለማለት ማን ይሆናል? ጂ ኤ ጋ ጌ ለማለት ጂ አይ ኢ ጌ ጊ ስንል ማን ይሆናል? ጂ ብቻ ጎ ስንል ማን ይሆናል? ጂ ኦ ጎ ጂ ኦ እሺ በመቀጠል ይቺ ማናት? ጠ ናት አይደለ? ጠ ለማለት ቲኢ ይሆናል። ቲኢ ጠ ቲኢ ጡ ስንል ማን ይሆናል? ቲዩ ቲዩ ጢ ስንል ማን ይሆናል? ቲአይ ጣ ስንል ማን ይሆናል? ቲኤ ኤ ስንል ማን ይሆናል? ቲአይ ኢ ቲአይ ኢ ጥ ስንል ማን ይሆናል? ቲ ብቻ ጦ ስንል ማን ይሆናል? ቲኦ ቲኦ ይቺ ማናት? ጨ ናት። ጨ ለማለት ሲኤች ኢ ጨ ጩ ስንል ሲኤች ዩ ጩ ጪ ስንል ሲኤች አይ ሲኤች አይ ጫ ስንል ሲኤች ኤ ሲኤች ኤ ጬ ስንል ሲኤች አይ ኢ ሲኤች አይ ኢ ኤ ጭ ስንል ማን ይሆናል? ሲኤች ብቻ ሲኤች ጮ ስንል ማን ይሆናል? ሲኤች ኦ ሲኤች ኦ ጮ ዘን ይቺ ማናት? ጠ ናት። ጠ ለማለት ፒኢ ነው። ጠ ኡ ስንል ማን ይሆናል? ፒዩ ፒዩ ኢ ስንል ማን ይሆናል? ፒአይ ፒአይ ጳ ስንል ማን ይሆናል? ፒኤ ኤ ስንል ማናት? ፒአይ ኢ ፒአይ ኢ ጥ ለማለት ማን ይሆናል? ፒ ብቻ ኦ ለማለት ማን ይሆናል? ፒኦ 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 ይሆናል ማለት ነው። እሺ ቀጣይ ጸ ናት። ጸ ይቺ ጸ ናት። ጸ ለማለት ማን እንጠቀማለን? ቲኤስ ኢ ጸ ዘን ጹ ለማለት ቲኤስ ዩ ጺ ለማለት ቲኤስ አይ ኢ ጻ ስንል ቲኤስ ኤ ቲኤስ ኤ ጻ ጼ ለማለት ደግሞ ማን እንጠቀማለን? ቲኤስ አይ ኢ ጼ ጽ ስንል ማን ይሆናል? ቲኤስ ጾ ለማለት ማን ይሆናል? ቲኤስ ኦ በመቀጠል ይቺ ማንም ፈ ናት። ፈ ስንል ኤፍ ኢ ነው። ኤፍ ኢ ፈ ሁ ስንል ኤፍ ዩ ፊ ስንል ማን ይሆናል? ኤፍ አይ ኤፍ አይ ፊ ፋ ስንልስ ማን ይሆናል? ኤፍ ኤ ኤፍ ኤ ፌ ለማለት ኤፍ አይ ኢ ኤፍ አይ ኢ
ፍ ስንል ማን እንጠቀማለን? ኤፍ ብቻ ስድስተኛ። ፎ ለማለት ማን ይሆናል? ኤፍ ኦ ኤፍ ኦ ይሆናል ማለት ነው። እሺ ቀጣይ ፐ ናት። ፐ ለማለት ፒኢ ናት። ፒኢ ፑ ለማለት ፒዩ ፒ ስንል ፒአይ ፓ ስንል ፒኤ ፔ ስንል ማን ይሆናል? ፒአይኢ ፔ ፕ ስንል ደግሞ ማን ይሆናል? ፒ ብቻ ፖ ለማለት ማን ይሆናል? ፒኦ ፒኦ ፖ ለማለት ፒኦ ፖ። መቀጠል ይቺ ማን ናት? ይቺ ኋ ናት አይደለ? ዲቃላ ሆሄያት ኋ ለማለት ኤች ዩኤ ይቺ ማን ናት? ሏ አይደለች? ኤል ዩኤ ሟ አይደለች? ይቺ ኤም ዩኤ ይቺ ማን ናት? ሷ ናት አይደለ? ሷ ሷ ለማለት ኤስ ዩኤ ኤስ ዩኤ ሯ ለማለት አር ዩኤ አር ዩኤ ሯ። ዘን ይቺ ማን ናት? ቋ ቋ ለማለት ኪው ዩኤ ከዛ ይቺ ማን ናት? ሿ አይደለች? ሿ ለማለት ኤስ ኤች ዩኤ ሿ። ይቺ ማን ናት? ቧ ናት አይደለ? ቧ ለማለት ቢዩኤ ቢዩኤ ይሆናል። ቢዩኤ ይቺ ማን ናት? ቷ ናት። ቲዩኤ ናት። ቲዩኤ ቷ። ይቺ ማን ናት? ቷ ቷ ስንልም ያው ተመሳሳይ ነው። ቲዩኤ ነው የሚሆነው። ኗ ለማለት ኤንዩኤ ኤንዩኤ ኟ ስንል ጂኤንዩኤ ኟ ኳ ስንል ኬዩኤ ዟ ለማለት ዜድዩኤ ዷ ስንል ቲዩኤ ጇ ስንል ጄዩኤ ሯ ለማለት ጂዩኤ ጧ ለማለት ምን ይሆናል? ቲዩኤ ከዛ ይቺ ማን ናት? ጧ አይደለች? ጧ ስንል ሲኤች ዩኤ ጯ ሷ ስንል ቲኤስ ዩኤ ቲኤስ ዩኤ ከዛ በመቀጠል ይቺ ማን ናት? ፏ ናት አይደለ? ፏ ለማለት ኤፍ ዩኤ ፏ ለማለት ፒዩኤ ይሆናል። ፒዩኤ ሶ ከዚህ ጋር ምንድን ነው እነዚህ ዲቃላ ሆሄያት ላይ ጀስት የማን ዲቃላ ናቸው የሚለው አንድ ተነባቢ እና ለሁሉም ዲቃላ ሆሄያት ዩኤ ዩኤ ነው ተነባቢያቸው ዩኤ ነው ማለት ነው። ዩኤ ነው። ሶ በዚህ መንገድ እያንዳንዳቸው መለየት ትችላላችሁ። እነዚህን ካወቃችሁ አማርኛ በእንግሊዝኛ በቀላሉ ማንበብ መጻፍ እንዲሁም ደግሞ እንግሊዝኛም በቀላሉ ማንበብ ትችላላችሁ። የተወሰኑ አዲሽናል ነገሮች አሉ። እነሱን ማወቅ ከላው እንግሊዝኛ ያነበባችሁ ማለት ነው። ከዚህ በተጨማሪ በጣም በአጭር ጊዜ እና በቶሎ እንግሊዝኛ ማንበብ እንፈልጋለን የሚችሉ ቪዲዮ ላይ ባስቀመጥነው ስልክ ወይም በዋትሳፕ በቴሌግራም አናግሩን። ኦንላይን እናስተምራለን። እንዲሁም አማርኛም ሂሳብ የምትፈልጉትን ትምህርት ከኛ ጋር ኦንላይን መከታተል ትችላላችሁ። የትም ሀገር ሆናችሁ ጊዜ ቦታ ሳይገድባችሁ በተመቻችሁ ጊዜ ማታ ማለት ቀን መማር ትችላላችሁ። ለዛሬ የነበረን ትምህርታችን ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ትመኛላችሁ።